ውድ የዩቲዩብ ተከታታዮቻችን ዛሬም እንደተለመደው በተለያዩ አዳዲስ መረጃዎች ተመልሰን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው መረጃችን ከጥቃቅን ወደ ከፍተኛ አምራችነት የሚሸጋገሩ ኢንዱስትሪዎች ከ5 በመቶ አይበልጥም ስለመባሉ እንነግራችኋለን። የእነ አቶ ጌታቸው ረዳ ቡድን የራሱን ፓርቲ ሊያቋቁም ነው ስለመባሉ፣ ባህር ዳር የአብን ወደብን የተመለከተ መግለጫ አውጥቷል። መግለጫው ምንድነው? ትሰሙታላችሁ። በተለያዩ የዓለማችን ክፍሎች ብቅ ጥልቅ የሚሉት ግዙፎቹ ባዕድ አብረቅራቂ ወጥ ብረቶችስ ስለነሱ በዓለም ላይ እጅግ በጣም ውድ ስለሆነው የቤት ዋጋ የኢትዮጵያን የ4 ዓመት የውጭ ንግድ ይሆናል ስለተባለለት ስለነዚህ ጉዳዮች እናነሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። የእነ አቶ ጌታቸው ረዳ ቡድን የራሱን ፓርቲ ሊያቋቁም ነው። በቀድሞ የትግራይ ክልላዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ቡድን እንደሚቋቋም የተነገረለት አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚል ስያሜ እንዳለው የተነገረ ሲሆን የፓርቲው ምስረታ በግንቦት ወር ይፋ እንደሚደረግ ተሰምቷል። የነ አቶ ጌታቸው ረዳ የህወሓት ክንፍ ባወጣው መግለጫ አዲስ ራሱን የቻለ ፓርቲ ሊያቋቁም መሆኑን አስታውቋል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ የወደፊት ሰላማዊና ዲሞክራሲያዊ እጣ ፋንታ ለመታገል እንደሆነ ገልጿል። ቡድኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ገዛ የማዕድን ዘርፉንና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛል ብሏል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ የሚያደርገውን እገዛ እንዲያቆምም ጠይቋል። ይህ በእንዲህ እንዳለ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት ለመሰረዝ እስከ ግንቦት 5 ቀን 2017 ዓ.ም ቀነ ገደብ መስጠቱ አይዘነጋም። ከጥቃቅን ወደ ከፍተኛ አምራችነት የሚሸጋገሩ ኢንዱስትሪዎች ከ5 በመቶ አይበልጡም ተብሏል። አምራች ኢንዱስትሪዎች ባሉበት እርከን ውጤታማ ሆነው እንዲሰሩ ግን እየተሞከረ ነው ተብሏል። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱል ፈታህ የሱፍ በኢትዮጵያ የጥቃቅን አምራች ኢንዱስትሪዎች ሙሉ በሙሉ ወደ አነስተኛ የሚሸጋገሩ አይደሉም ብለዋል። አቶ አብዱል ፈታህ ውጤታማ ሆነው ወደ አነስተኛ እርከን የሚሸጋገሩ ሲሆን ውስኖቹ ከአነስተኛ ወደ መካከለኛ ይሻገራሉ። ሆኖም ከፍተኛ አምራችነት እርከን ላይ የሚደርሱት ግን ከ5 በመቶ አይበልጡም ሲሉ ተናግረዋል። የፋይናንስና ሌሎች አስፈላጊ ግብአቶች ተሟልቶላቸው እንዲሸጋገሩ ለማድረግ በተሰራው ስራ ወደ ከፍተኛ ያደጉ ስለመኖራቸው ግን ተጠቅሷል። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱል ፈታህ መካከለኛና አነስተኛ አምራቾች የፋይናንስ አቅርቦት ማነስ የመስራት ፍላጎት ያላቸውን አምራቾች በበቂ ደረጃ ወደ ስራው እንዳልገቡ ተናግረዋል። የመስሪያ ቦታ አቅርቦት ሌላኛው ችግር እንደሆነ የተጠቀሰ ሲሆን ይህንን በክላስተርና በግል ዘርፉን እንዲለማ ለማድረግ ስራዎች እንዳሉ ተጠቁመዋል። ተቋሙ በየደረጃው ያሉ የአስፈጻሚ አካላት የማስፈጸም አቅም ችግር እንደሆነበት ገልጿል። በአስፈጻሚ አካላት ለማሳያም የአቅም ግንባታ፣ የፋይናንስ እንዲሁም የመሬት ጥያቄዎች የሚመለሱ የአስፈጻሚ አካላት አለመናበብና መቀናጀት አለመቻል ትልቁ ችግር መሆኑ ተነግሯል። የአማራ ብሔራዊ ንቅናቄ ወይም አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ ብለዋል። ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትላንት ባወጣው መግለጫ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻዕቢያ በሽግግሩ መንግስት ወቅት የመገንጠል
የመገንጠል ዓላማውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶቼ ቬለ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርበዋል። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲን መተቸት ይችል እንደሆነ የተጠየቀውም አብን አገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው ገልጸዋል። በተለያዩ የዓለም ክፍሎች ብቅ ጥልቅ የሚሉት ግዙፎቹ ባዕድ አብረቅራቂ ወጥ ብረቶች ምንድናቸው? በሳምንቱ መጨረሻ በአሜሪካዋ ግዛት ኔቫዳ በረሃ ውስጥ ሚስጥራዊ የሆነ ከአንድ ወጥ የተሰራ አብረቅራቂ ባዕድ የብረት ምሰሶ ቆሞ ታይቷል። 4 ጠርዞች ያሉት ይህ አብረቅራቂ ብረት ወጥነት ያለው ሲሆን ድንገት ነበር ከሰሜናዊ ላስ ቬጋስ በ1 ሰዓት ርቀት ላይ በሚገኘው የኔቫዳ በረሃ የታየው። ይህ ግዑዝ አካል ረጅምና ግዙፍ ሲሆን ወጣ ገባ በሆነው በረሃማ ስፍራ ቆሞ ነው የታየው። ይህንን ሚስጥራዊ ግዙፍ ወጥ ባዕድ የብረት ቅርጽ መጀመሪያ ያዩት የላስ ቬጋስ ፖሊስ አባላት ናቸው። 10 ጫማ ወይም 3 ሜትር ገደማ እርዝማን ያለው ይህ የብረት ስሪት ምሰሶ መሳዩ ቅርጽ ያለው ባዕድ ነገር በዚህ በረሃ ብቅ ሲል ያሁኑ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም እዚያው አሜሪካ ውስጥ በሚገኙት በዩታህና በካሊፎርኒያ ግዛቶች እንዲሁም አትላንቲክን ተሻግሮ ዌልስና ሮማኒያ ውስጥም በድንገተኛ ሁኔታ ታይቷል። ከምዕራቡ ዓለም በተጨማሪም በአፍሪካ ውስጥ ዲሞክራቲክ ኮንጎ ዋና ከተማ ኪንሻሳ ውስጥም ታይቶ በተቆጣው ሕዝብ ወድሟል። ከብረት የተሰራው ይህ ግዙፍ ቅርጽ ባዕድ ነገር በመዲናዋ ኪንሻሳ የታየው በአውሮፓውያኑ 2021 ነበር። ይህ ሲታይ 3 ማዕዘንና 4 ጠርዞች ያሉት የሚመስለው ቅርጽ ከሌሎቹ ረዘም ያለ ሲሆን 12 ጫማ ወይም 3.7 ሜትር እርዝማን ነበረው። ነገር ግን ከየት እንደመጣ ጥርጣሬ የገባቸው የሀገሬው ሰው ዝም ብለው አላዩትም። የቻሉ በድንጋይ ደበደቡት፣ ሌሎችም ደግሞ እሳት ለኮሱበት። ይህ ባዕድ መሳይ ብረት ስሪት በማህበራዊ ሚዲያዎች ላይ ብዙ ተብሎለታል። እምነት ያላቸው ክስተቱን ሰይጣን ተክሎት ይሆናል ብለው ጥርጣሬያቸውን ገልጸዋል። ሌሎች ደግሞ ምናልባት ከሌላ ዓለም የመጡ ፍጡራን አስቀምጠውት የሄዱት ነገር ይሆናል ሲሉ መላምትም የሰጧሉ። ከዚህ የብረት ቅርጽ ጀርባ ኢሉሚናቲ ሳይሆን እንደማይቀርም ተብሎም ተነግሮ ነበር። እናም ውስጡ ምን ይዞ ይሆን የሚል ጥያቄን ያጫረ ነበር። ኮንጓውያን ይህንን ባዕድ ነገር ከሰባበሩት በኋላ ውስጡን ሲያዩትም የተዘረጉ ብረቶች ብቻ ነበር ያገኙት። የአካባቢው ከንቲባም የግዙፉን ቅርጽ አመጣጥ ለማወቅ የተወሰኑ ቁርጥራጮችን ወደ ሳይንቲስቶች ላኩ። ከንቲባው ይህንን ቢያደርጉም የኪንሻሳውን አገረ ገዢ ይህንን ምሰሶ ያቆሙት እኚሁ ከንቲባ ናቸው ሲሉ ወንጅለዋቸዋል። ከንቲባው ግን ይህንን አልተቀበሉትም። እነዚህ ሚስጥራዊ ባዕድ ምሰሶ መሳይ ነገሮች በተለያዩ የዓለማችን ክፍሎች ውስጥ ብቅ ጥልቅ እያሉ አመታትን አስቆጥረዋል። አመጣጣቸውም ሆነ ምንነታቸውም ለበርካታ መላምቶች ክፍት ሆኗል። የሌላ ዓለም ፍጡራን የተከሏቸው የጥበብ ስራ ሌላም ተብሎላቸዋል። በተለያዩ የዓለማችን ክፍል ስለታዩት ወጥ የብረት ቅርጾች ግን ብዙ አይታወቅም። በዓለም ላይ እጅግ በጣም ውድ የሆነው ቤት ዋጋው የኢትዮጵያን የ4 ዓመት የውጭ ንግድ ይሆናል። በስዊዘርላንድ የምትገኝ አንዲት ትንሽ ቤት ዋጋ 12.2 ቢሊዮን ዶላር የሚደርስ ሪከርድ አስመዝግባለች። ዋጋው እንዲህ የሆነው ቤቷ በግንባታዋ ወቅት 200 ቶን የሚጠጉ የከበሩ ማዕድናት ጥቅም ላይ ስለዋለች ነው። የቤቱን ውስጣዊ ክፍል በተመለከተ የዳይኖሰር አጥንቶችና የሜትሮራይት ድንጋዮች ጥቅም ላይ ውለዋል።